ዱከም ነው የምኖረው ግን የዶዶላ ልጅ ነኝ እና ሀብላ ግን እውነተኛ አክቲንግን የጀመረችው ከኔ ጋር ምስር ነው የለቀቀሽ ነበር። ሰላም የኔ የዩቲዩብ ቤተሰቦች እንደምን አላችሁ? ናችሁ እንግዲህ ዛሬ ከዳጊ ጋር ወይም ደግሞ በካራክተር ስሙ ባቡሬ ወይም ቤኪ ከሱ ጋር ነን። እንግዲህ ከሱ ጋር ነን። አሪፍና ደስ የሚል ቆይታ አብረን እናሳልፋለን። የትም እንዳትሄዱ። እስከዛ ግን ዩቲዩብን ሰብስክራይብ እያደረጋችሁ ትወዱታላችሁ። ቆይታችንን በጣም ትወዱታላችሁ። ይሄን ዩቲዩብ ቻናል ሰብስክራይብ እያደረጋችሁ በጣም እምቃይል ያላት ልጅ ነች እና ሰብስክራይብ አድርጉላት እባካችሁ። በጣም ቆንጆ ስራዎች ጻድጻድ ብዙ ስራዎች ትመጣለች ከዚህ በኋላ። እወዳችኋለሁ፣ አምናችኋለሁ። እሺ ወደ መጀመሪያው ጥያቄ ስንሄድ ዳጊ ሙሉ ስምን እስኪ? ስሜ ዳግም አረጋ ይባላል። ዳግም አረጋ። እሺ ወደ ቀጣዩ ጥያቄ ዳጊ የት ሀገር ልጅ ነህ? ዳግም አረጋ የዶዶላ ልጅ ነው። ምዕራብ አርሲ ዶዶላ የሚባል ከተማ ነው ተወልጄ ያደግኩት እና በጣም የምወደው ሀገር ነው። ዶዶላዎች የት ናቸው? ሰብስክራይብ ያደርጋሉ። እዚህ የዋ ናቸው፣ በጣም ምርጥ ሰዎች ናቸው እና የዛ ሀገር ልጅ ነኝ። የተወለድኩት እዛ ነው ዶዶላ ከተማ። ግን ዶዶላ ምናምን ስትል ሰምቼ አላውቅም። ስልሽ የተወለድኩበት ሀገር ዲቴክሽን ዶዶላ ነው የተወለድኩት። ግን ጀስት አቅሜ ለትምህርት በደረሰ ሰዓት ዶዶላ ነው የተማርኩት። ከዛ ከ5 ዓመት ከ6 ዓመት በፊት ዶዶላ ከተማ ለቅቄ ነበር እና አሁን የምኖረው ዱከም ከተማ ነው። እኔም ዱከም ሲል ነው ብዙ ጊዜ የምሰማውና ስራ እንደጨረስን ዱከም ልሄድ ነው ምናምን ትላለህና በሱ ነው ዲባቃ። ዱከም ነው የምኖረው ግን የዶዶላ ልጅ ነኝ። ብዙ ሀገር ኖር ያለው ባይዘይ። እሺ ዳጊ አክቲንግ እንዴት ጀመርክ? አክቲንግ ያው ጥበብ ነች፣ ጎትታ ያሰደች ጥበብ የወደቀውን ሰው አንስታ። አክቲንግ ፕሮዳክሽን ላይ ነው የምሰራው። ፕሮዳክሽን ላይ ነበር የምሰራው። ካሜራማን ነው በነገራችን ላይ። ከባድ ካሜራማን ነኝ። ያው በዚህ አጋጣሚ ሰርግ መልስ ሆነ ሽምግልና እሰራለሁ እና ካሜራማን ነበርኩኝ። ያው አክተር ሆኛለሁ አስቤው አላውቅም። ጀስት ከልጅነቴ ማስበው ነገር አልነበረም። ደስ ይላል። ግን የእውነት ለአክቲንግ የተፈጠርክ ነው የሚመስለው። በጣም ጎበዝ ነው አክቲንግ ላይ የእውነት። የመጀመሪያ ስራችን ታስታውሳለህ? ከኔ ጋር ነው የመጀመሪያ ስራውን የሰራው ከኔ ጋር ነው። አንድ ላይ ነው የሰራው። እሷም አክቲንግን ሀብላ ከዚህ በፊት ትሰራለች አክቲንግ እና ሀብላ ግን እውነተኛ አክቲንግን የጀመረችው ከኔ ጋር ነው። ታስታውሳለህ? እርሱ አብሮ አደግ የመጀመሪያ ስራው ነው። ዳጊ በነገራችን ላይ በጣም ጎበዝ ነው የእውነት። ብዙ ነገሮችን ይመለከታል እና ከጊዜ ወደ ጊዜ አክቲንግ ራሱ በጣም ገራሚ ሆኗል። እኛ አልጠበቅነውም፣ ሁላችንም አክተሮች አልጠበቅነውም ነበር። እንደውም ትስካለ ኤርሚ የመጀመሪያ አክቲንግ ከሱ ጋር ስትሰራ እንዴ ይሄ ልጅ አክቲንጉ እንደዚህ ነው እንዴ በጣም ወደድኩት ነው እያለ ነበር። ትስካለ ብዙ ሰዎች ስለሚሉ እስከልሽ ነው። አመሰግናለሁ በጣም እኛል የሚባለው አሉንም። እሺ ዳጊ እንግዲህ አሁን የሆነ ጥያቄ ልጠይቅህ ነው እና ስለሰማሁት ነው መሰለኝ የሆነ ሰዓት ላይ ሳስበው ያስቀኝ። እኔና ዳጊ የሆነ የተገናኘንበት አጋጣሚ አለና እኔ እናንተ ማለት ለመጀመሪያ ጊዜ የተገናኘ ነው። እንዴት ነው አጋጣሚ? እስከጫት ይኸውላችሁ ቺን ጉደኛ ልጅ። እሺ ሙሉ ልንገራቸው ለመጀመሪያ እዚህ ቤት ቀድማኝ ነው የገባችው እኛ የምንሰራበት ፕሮዳክሽን እና እኔ አዲስ ነበርኩኝ። አንዳንዴ ነው ብዙ ጊዜ አልመጣም እና የምንሰራበት ቦታ ምግብ ምናምን በመስራት የሚያግዙን እህቶች አሉ እና አይቻቸዋለሁ። አንዳንዴ ስመጣ አያቸዋለሁ። ከዛ የሆነ አንድ እለት ከእለታት አንድ ቀን ሀገር ሰላም ስገባ
ወይዘሪት ለምለም ምስር እየለቀመች ነበር። ምስር እኮ አይደለም። እሺ ቀጥለኝ ነገር ምስር አውራ ምስር ነው እየለቀመች ነበር። እኔ ምስር እየለቀምኩ ነበርክ እንደ ቤካ ጌታ ነበርክ። እሺ ከዛስ ምስር እየለቀመች በለው ምስር መልቀም ምናምን እሱ ማለት ግን ጀስት በቃ ኦኬ ሲቢስ እንደዚህ ምሰራ ልጅ ነች። ኦኬ ቆንጆ ሰርቫንት አግኝተዋል ብዬ ገባሁኝ። ከዛ ስራ ተጀመረ። ስራ እየሰሩ ተጠራሽ ለሊ ተባልኩ። ሰማታ እንዲያል እዛ አላስተዋልኩም። ከሰው ጋር እያወራሁ ነው። እዛ ኦንሲት ላይ ቁጭ ብለሽ ሳይሽ ሾክድ። በነገራችን ላይ እዛን ሰዓት እኮ ምስር አልነበረም እየለቀምኩኝ ነበር። ሊዱ እንትን ጨጓራውን አሟት የሆነ ሰዓት ላይ ፍቅርም እኔም ታመን ነበር። የዛን ሰዓት የገባው ሰው ምን ታመመኝ ነበር አሞኝ ነበርና ተልባ ነው እየለቀምኩኝ ነበርና ተልባ ለቅሜ ተልባ ነው ወለንጃ ብቻ የሆነ ነገር ስለቅኝ ነበርና በቃ እንደዛ ነበር የጠበቅኩሽ። ዳጊሽ ቀጣይ ጥያቄ ከኔ በጣም የሚያዝናናና የሚያስቅ ባህሪ ካንቺ አታዝናኝም አታስቂም? እስከልሽ ካንቺ በጣም የሚያዝናናኝ የሚያስቀኝ የለ ካንቺ የሚያዝናናኝ ባህሪ ባይዘው እንድቹ እኔ ምን አይነት ተፈጥሮ እንዳለሽ አላውቅም። ታስቂያለሽ እንዴ? ታስቂ ሰንሽ የምሬን ነው። ይዛን ዝም ብለሽ ነው በነገሮች በትንሽ ነገር ፈታ የምትይ ሰው ነሽና አንዳንዴ የሆነ እያየሁሽ ራሱ ታስቂኛለሽ ዝም ብለሽ ስገለፍጪ። የምሬን ነው። የሆነ ምንም በማያስቅ ነገር ወይ ምናምን ራስሽ የሆነ ኖቲስ ያደረግሽው ነገር ሊኖር ይችላል ማለት ከስከት ብለሽ ስገለፍና እሱ ባህሪሽ አንዳንዴ ያዝናናኛል፣ አንዳንዴ ያስገርመኛል። እሺ ከኔ የምታደንቀው ባህሪ ማለት ዋው የምትልበት ባህሪ አለ? ኮሚኒኬሽን ጎበዝሽ፣ በጣም ከሰው ትግባቢያለሽ። እሺ አመሰግናለሁ። እሺ በስተመጨረሻ ለአደይ ክሩ ለአክተርም ከካሜራ ጀርባም ላሉት ስለ ባህሪያቸው እና ማመስገን የምትፈልጋቸው አካሎች ካሉ በቃ ምስጋና አጠቃላይና ስለ አደይ ክሩ ያለህን ፍቅር። የአደይ ክሩ የሚገርም ክሩ ይለያል በጣም ከምታስቡት በላይ ማለት ነው። ከምታስቡት በላይ ፍቅር ያለበት መተሳሰብ ያለበት የምሬን እና በጣም ድንቅ ክሩ ከምታስቡት በላይ ድንቅ ክሩ በጣም ወዳቸው ሁሉ ነው። ጀስት ደግሞሽ ምናምን ኢነርጂ የሚሰጡ ሰዎች ናቸው። ኢነርጂቲክ ሰዎች ናቸው። ለስራ ትጉህ ናቸው እና ሁሉንም በጣም ነው የምወዳቸው። የምር አደይ ክሮች እኔም በጣም ነው የምወዳችሁ። ትንሽ አንድ ሰው ብቻ ማንን? አንድ ሰው ብቻ እቺ ያጠገብ ለሊ ትንሽ ታስቸግራለች እንጂ ሌላው ፊስ እኔ እየተሳኩ ነው ማስቸግር። እውነት ነው። አደይ ክሩ ማለት በቃ ሰው የሚቀናበት አይነት ክሩ ነው የእውነት። እኔ ቀናችን እስኪደርስ ራሱ አያደርስ በጣም ነው የምወዳቸው እና በጣም ይለያሉ። ቤተሰብ ናቸው፣ እህት ወንድሞቼ ናቸው። በቃ እየተዝናናን ነው የምንሰራው። ምንም በቃ የሆነ ፍቅር ታውቃላችሁ ይገርማቸዋልና እንደዚህ እያልን ስናወራ በጣም ነው ሰው የሚገረመውና በጣም የምንወዳቸው ወንድሞቻችን እህቶቻችን የእውነት ስላላችሁ አንድ ላይ ስለሰራን ብቻ በጣም ደስተኛ እናመሰግናለን። እንግዲህ ፍቅራችንን ፈጣሪ እንዲጠብቅልን በዚህ ደግሞ ትልቅ ደረጃ እንደምንደርስ አደይም ትልቅ ደረጃ ደርሶ አሁንም ትልቅ ደረጃ ላይ ነው ከዚህ የበለጠ ከፍ ብለን ቤተሰባዊነታችንን አጠንክረን እንደምንገናኝ ተስፋ አለኝ። እወዳቸዋለሁ አደይ ክሮች በሙሉ ስፔሻሊ ፋስት በጣም እንወዳለን። እኔም በጣም ፋስት ዳይሬክተራችን ነውና ትለያለህ። በጣም ነው የምንወድ፣ በጣም ነው የምናከብርህ። ያው ጊዜው ነው እንጂ እኔም ፋስት እንደዛ ብል ጊዜው አይፈቅድም እንደዚህ ማለት አፋስ በጣም ጸድሰው ማለት ዳይሬክተራችን ዳይሬክት የዚህ ቤት ኡንቱ ዳይሬክተር። በጣም ነው የምንወዳችሁ ሁላችሁንም ከአክተር
ጀምሮ ከካሜራ ጀርባ ያላችሁ እግዚአብሔር ያክብራችሁ። አዴክሮች እንወዳቸዋለን። እስቲ በስተመጨረሻ ይሄን ዩቲዩብ ቻናል ሰብስክራይብ አድርጉ። ወቅቱ ምንም ሰብስክራይብ እንወዳቸዋለን። ከዚህ በላይ በሌላ ቪዲዮ እንመጣለን። አስጨርሽኝ እንጂ ባበደ ቪዲዮ እንመጣለን። እስከ ቀጣዩ ቪዲዮ